ሰላም ጤና ይስጥልን። በመላው ዓለም የምትገኙ አድማጭ ተመልካቾቻችን በአማራ እየተደረገ የሚገኘው የህልውና ትንቅንቅ በዛሬው ዕለትም ጥቅምት 5 ቀን 2018 ዓመተ ምህረት እንዴት ሆኖ ዋለ፣ ምን አዳዲስ ያውደ ግንባር መረጃዎች አሉ የሚለውን ሰዓቱን በመጠበቅ የአራቱን ማዕዘናት የአማራ ትንቅንቅ መረጃዎችን ሊያደርሰን የአማራ ፋኖ ብሔራዊ ኃይል የደቡብ አማራ ቀጠና አሳምነው ጽጌ እዝ የህዝብ ግንኙነት መምሪያ ኃላፊ ዶክተር አብደላ ድሪስ በቀጥታ የስልክ መስመራችን በመገኘት መረጃዎችን ሊያጋራን ዝግጅቱን ጨርሷል። ውድ አድማጭ ተመልካቾች እስከ ፍጻሜው ድረስ አብራችሁን በመቆየት ከአርበኛም ዶክተር አብደላ ድሪስ የሚተላለፉ መረጃዎችን እንድታደምጡ በአክብሮት ጋብዛለሁ። አርበኛ ዶክተር አብደላ እንደምን ውለሃል? በዛሬው ዕለት በአራቱ ማዕዘናት ያሉ የአውደ ግንባር መረጃዎች ምን ይመስላሉ የሚለውን አድማጭ ተመልካቾቻችን ለማድረስ ፈቃደኛ ስለሆንክ እጅግ አድርጌ አመሰግናለሁ። መጀመር ትችላለህ። እሺ፣ አመሰግናለሁ። እንዴት ቆያችሁ? እናንተም የዛሬ የአውደ ውጊያ ውሎ ከመጀመሪያ በፊት በትናንትናው ዕለት በአማራ ግዛት በሆነችው በጎንደር ወንድሞቻችን መካከል ማለትም የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ ወንድሞቻችንና በላይ እዝ ወንድሞቻችን ተጀምሮ የነበረው የሰላም ሂደት በጥሩ ሁኔታ ላይ በመሆኑ ደስተኛ እኛም እንደ ቀጠና ደስተኛ መሆናችንን መጠቆም እንፈልጋለሁ። በተለይም ከንሆናለን ይልቅ ሆነው ድምፃቸውን አጥፍተው በራቸውን ዘግተው በፍጹም መፈቃቀር በፍጹም መተሳሰብ ላሳዩን የአማራዊ እሴትን የተላበሰ እርቅና ሰላም በዚህ አጋጣሚ እኔም እንደ አፋባሃ እንዳሉት ወንድሞቼ የህዝብ ግንኙነት መምሪያ ኃላፊዎች ጨምሬ እንደ ተረኛ መሆኔ ይህንን ምስጋናና ደስታዬን ለመግለጽ ነው። ቀጣይም ደግሞ የቀሩ ስራዎች ተጠናቀው አንድነቱ እንደሚመጣ አልጠራጠርም። ይሄ የተግባር መገለጥ በተግባር ያሳዩን ወንድሞቻችን በሌሎችም ቀጠናዎች ጭምር ተጠናክሮ እንደሚቀጥል እምነቴ የጸና ነው ማለት ነው። በዚህ ልክ ካልኩ ይበቃኛል። አመሰግናለሁ። ወደ ዛሬ የአውደ ውጊያ ውሎ ስመለስ በዛሬው ዕለት የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ንጉስ ሚካኤል አሊኮር የተውጣጡ አሃዶች ባደረጉት ብርቱ እንቅስቃሴ የገነቴ ከተማን መቆጣጠራቸውን ማረጋገጥ ተችሏል ማለት ነው። በእኛ በኩል በነበረው እንቅስቃሴ ለነበረው ድልና ወንድሞቻችን ላሳዩት ብልህ የተሞላበት እንቅስቃሴ እያመሰገን ከተማይቱ በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ በቁጥጥር ስር የዋለች መሆኑን የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ዕዝ ኮር በተለያዩ ቦታዎች ስትራቴጂክ የሆኑ ቦታዎች ላይ ከንጋት ጀምሮ ትንቅንቅ ሲያደርግ ነው የዋለው። የመጀመሪያውን የሚይዘው ከኮሩ የተውጣጡ አሃዶች ጀማ የሚባል ቦታ ላይ ይህ እንግዲህ በመርሃ ቤቴና በንሳሮ አማካይ ቦታ ላይ የሚገኝ ትልቅ ወንዝ ነው። ሰፍሮ የነበረው ያገዛዙ ኃይል በሰንዝረውበታል። በርካታ ሰብአዊና ቁሳዊ ኪሳራ አድርሰውበታል ማለት ነው። ሌላው በዚሁ በተመሳሳይ ቀን የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና የተጠናና ስትራቴጂክ ከተሞች ላይ በሰነዘረው ጥቃት ቢያንስ በሁለት ከተሞች ላይ ውጤታማ የሆነ ስራ ሰርቷል። የመጀመሪያው እንግዲህ እንደምታስታውሱት በታሪካዊቷ ጅቡር ከተማ ላይ በወሰደው የተጠና ጥቃት በርካታ የአድማ ብተና አባላት ወደ 18 የሚደርስ ኃይል እንደተደመሰሰ ማወቅ ተችሏል። ወደ ወረዳ መቀመጫ ከሆነችው ነዋሪ ከተማ በ18 ኪሎ ሜትር ርቀት ላይ የምትገኝ የወረዳው ንዑስ ወረዳ ነች። እሷም እንግዲህ በተደረገ ትንቅንቅ እስካሁን ትንቅንቁ እንደቀጠለ ነው። ከተማዋን እንግዲህ በከፊል የተቆጣጠረበት ሁኔታ አለ ማለት ነው። ይህን እንግዲህ ያደረገው የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ዕዝ 7 ክፍለ ጦር ስበር ሻለቃና እንዲሁ የነጎድጓድ ክፍለ ጦር አካል የሆነው ነጎድጓድ መብረቁ አካል የሆነው አባይ ሻለቃ በወሰዱት የተጠናከረና ረዘም ያለ ጊዜ በአገዛዙ ሚሊሻ እና አድማ በታይ ላይ ከፍተኛ የሆነ ጉዳት ነው የደረሰው። በርካታ የግልና የነፍስ ወከፍ መሳሪያ መገኘት ተችሏል። እሱ እንግዲህ በቀጣይ
እያጠናከርን የምንመጣ ነው የሚሆነው ማለት ነው። እዚህ በተወሰደው የተጠና እና ጠንካራ ምት እንደዚሁ አንጭቆረር ከተማ መቆጣጠር ተችሏል ማለት ነው። እንግዲህ አንጭቆረር ከተማ በሲያደብርና ዋዩ ወረዳ ስር የምትገኝ የወረዳ ንዑስ መቀመጫ ነች። እቺ ወረዳ ላይ እንግዲህ መከላከያ ሰፍሮ ነበር የነበረው። እዚህ በተወሰደው ጠንካራ ምት እዛ ያለውን በቀላል ኦፕሬሽን ሙሉ በሙሉ ከተማዋን መቆጣጠር ተችሏል ማለት ነው። ይህንን የተቆጣጠረው እንግዲህ የአጼ ዘርዓ ያዕቆብ አንደኛ ኮር የተውጣጡ ኃይላት ሲሆኑ በዚህ ሰዓት ከተማይቱን ሰራዊታችን ተቆጣጥሮ የማረጋጋትና የህዝብ አንዳንድ ከህዝብ ጋር የሚሰሩ ስራዎችን እየሰራ ያለበት ሁኔታ አለ ማለት ነው። እንግዲህ በዛሬው ዕለት ቢያንስ በ3 ወረዳዎች ላይ የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አጼ ዘርዓ ያዕቆብ አንደኛ ኮር በ3 ወረዳዎች ላይ በ4 ወረዳዎች ላይ የተጠና ጥቃት እንደሰነዘረ ነው የሚያሳየን። ይህም እንግዲህ በመርሃቤቴ ወረዳ ጀማ አካባቢና በለሚ ሁለት ወረዳዎች ሲሆኑ እንደዚሁም ወረትና ጅሩ ወረዳ ንዑስ ከተማ የሆነችዋን ጅሁርን በተመሳሳይ ማለት ነው። እንዲሁ የሲያደብርና ዋዩ ንዑስ ወረዳ የሆነችውን በታሪክም አንጭቆረር የምትባለዋን ከተማ ሙሉ በሙሉ ተቆጣጥሮ ለቀጣይ ግዳጅ ራሱን እያዘጋጀ ያለበት ሁኔታ አለ። በተለይም በአሁኑ ሰዓት አሁንም በተለያዩ ቦታዎች ተጨማሪ እንቅስቃሴዎችን እያደረገ ይገኛል ማለት ነው። ተጨማሪ ድል ለማስመዝገብም የሌሎቹን የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ እና የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዕዝን በኔትወርክ መቆራረጥ ምክንያት ሙሉ መረጃ አላገኘሁም። ለጊዜ ያለ መረጃ ነው። አመሰግናለሁ። ጥያቄ የምታነሱ ካለ ለመመለስ ዝግጁ ነኝ። መልካም እናመሰግናለን ዶክተር አብደላ ቀደም ሲል ለሰጠህን መረጃ። ምናልባት እኛም በሰሜን አማራ ቀጠና የጎንደር ወንድሞች ያመጡትን የአንድነት መነጋገርና ስምምነት እጅግ አድርገን የምናደንቀውና የደስታ ስሜታችን የምንገልጽበት ነው። ትልቅ ችግሮችን የሚስተዋሉባቸው ሌሎችም በወሎና በሸዋ ቀጠናዎች በተለይ ከአንድነቱ ጋር በተገናኙ ምናልባት የሚሰሩ ስራዎች መገለጽ ባለበት ልክ ቢገለጽና የተሰሩ ያሉ ስራዎች ምን ደረጃ ደርሰዋል የሚለውን መልካም ነው ብዬ አስባለሁ። መልካም አመሰግናለሁ። ለጊዜው እኔ ማለት የምችለው ከዚህ በፊትም በተለያዩ ሚዲያዎች ላይ ገልጸናል። እኔም በግሌ ገልጫለሁ። እኔ የምፈልገውም እንዲሆንም የአማራ ህዝብ የሚመኘውም በውጤት መገለጥ ነው የሚል ሀሳብ አቋም ስላለ በግሌም ይህ አቋሜ ስለሆነ የተሰሩ ስራዎችን በውጤት የምንመለስ ነው የሚሆነው። ነገር ግን የሰሜን አማራ ቀጠና ወንድሞቻችን ይህም ማለት የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዕዝ እና የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት ዕዝ ወንድሞቻችን ያደረጉት የሰላም ሂደት በውጤት የተቋጨ በሆኑ እሱን አመስግነን ለጊዜው በዚህ ነው የምንቋጨው የሚሆነው። ሌሎችን ደግሞ እንደዚሁ በውጤት ይዘን እየመጣን ብንገልጽ የአማራን ህዝብ የሚያስደስት ነው የሚሆነው። ከዚህ ውጭ ያለው ብዙ ጠቃሚ ነው ብዬ ስለማላምን ይሄን ነው ማለት የምችለው። አመሰግናለሁ። አርበኛ ዶክተር አብደላ ድሪስ የአማራ ፋኖ ብሔራዊ ኃይል የደቡብ አማራ ቀጠና የአሳምነው ጽጌ ዕዝ የህዝብ ግንኙነት መምሪያ ኃላፊ፣ በዛሬው የአውደ ግንባር ውሎ በአማራ የህልውና ትንቅንቅ በሁሉም ማዕዘናት ያሉ የአውደ ግንባር መረጃዎች ምን እንደሚመስሉ በተለይ ደግሞ የኔትወርክ ችግር በሌለባቸውና መረጃው በደረሰ ልክ አጣርተህ ለአድማጭ ተመልካቾቻችን ዝርዝር እውነቱም እንደሚመስል ስላደረስከን እጅግ አድርገን ነው የምናመሰግነው። ባለበት ሰላም እንድትሆን ድል እንዲገጥማችሁ ተመኝተናል። መልካም ጊዜ። የአድማጭ ተመልካቾቻችንም እጅግ አድርገን እናመሰግናለን ለነበረን ቆይታ። በያላችሁበት ሰላም እንድትሆኑ ተመኝተናል።